ሰላም ጤና ይስጥልን የአዲስ 24 ወዳጆች ከዛሬው ዜናዎቻችን መካከል በኬንያ ከታሰሩ ህገወጥ ስደተኞች አብዛኞቹ ኢትዮጵያውያን መሆናቸው መገለጹን በአንዱዓለም ጎሳና በቀነኒ ቤተሰቦች መካከል የተጀመረው የእርቅ ሂደት መቋረጡን አቶ ታዬ ደንዳ በካቴና ታስሬ አይሄድም በማለት ፍርድ ቤት ሳይቀርቡ መቅረታቸው መገለጹን እንዲሁም ታዋቂው አሜሪካዊ የትዊች ስትሪመር አይሾ ስፒድ በተመለከተ ዜናዎችን ይዘናል። በጀርመን ታሪክ ከፍተኛ የተባለውን የባንክ ዘረፋ የሚሉ ዜናዎችን ይዘን ቀርበናል። የተከበራችሁ የቻናላችን ተከታዮች እስከ መጨረሻው ዜናችን አብራችሁን ብትቆዩ እነዚህና ሌሎች ዜናዎችን ታገኛላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሆኑ። ወደ ቀዳሚው ዜና እናልፋለን። በኬንያ ከታሰሩ ህገወጥ ስደተኞች አብዛኞቹ ኢትዮጵያውያን መሆናቸው ተገለጸ። ከመስከረም 2024 እንደ ፈረንጆቹ አቆጣጠር ጀምሮ እስከ ነሐሴ 2025 በኬንያ ከታሰሩ ህገወጥ ስደተኞች 70% በላይ የሚሆኑ ኢትዮጵያውያን መሆናቸው ዘኢስት አፍሪካ ጋዜጣ ገልጿል። በኢትዮጵያ በተለያዩ አካባቢዎች የቀጠለው በተለይም በትግራይ ክልል በአማራና በኦሮሚያ ያለው ግጭትና ያለመረጋጋት መቀጠሉን ተከትሎ በስደት ኬንያ ከገቡ 953 እስረኞች 670 የሚደርሱ ወይም 70.3% ኢትዮጵያውያን ሲሆኑ ቀጥሎ ሶማሊያውያን፣ ብሩንዳውያን እና ኤርትራውያን በቅደም ተከተል ይገኙበታል። በተዛማጅ የኬንያ የተረጋጋ የጸጥታ ማህበር የኢኮኖሚና ትምህርት ሁኔታ ለብዙ የጎረቤት ሀገራት ዜጎች ስደተኞች መጠለያ መሆኑ ዊሊያም ሩቶ ገልጿል። ከዚህም ውጭ ኬንያ ከምስራቅና ማዕከላዊ አፍሪካ እንዲሁም ከአፍሪካ ቀንድ የሚመጡ መደበኛ ያልሆኑና ኢ-መደበኛ ስደተኞች መተላለፊያ ማዕከል መሆኗ ይገለጻል። በአንዱዓለም ጎሳና በቀነኒ ቤተሰቦች መካከል የተጀመረው የእርቅ ሂደት ተቋረጠ። በወጣት ቀነኒ አዱኛ ሞት ተጠርጥሮ በቁጥጥር ስር ውሎ የነበረውና በኋላም መንግስት በቂ ማስረጃ የለኝም በሚል አንዱዓለምን ከእስር በዋስ የፈታው ድምጻዊ አንዱዓለም ጎሳ ጉዳዩ በኦሮሞ ባህላዊ የእርቅ ስርዓት ወይም በአባ ገዳዎች እንዲያልቅ ጥረት ሲደረግ ቢቆይም ሂደቱ ሳይሳካ መቅረቱ ተገልጿል። የእርቅ መቋረጥ ዋና ምክንያቶች የተባሉት ደግሞ የሟች ቀነኒ አባት አቶ አዱኛ ዋቆ ድምጻዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄ እንደም ሆነ እውነት እስካሁን አላገኘንም ብለዋል። የስርዓቱ አካሄድ በተመለከተ የአባ ገዳዎች ስብሰባ ወይም ጋዲሳ ለ3 ጊዜያት የተካሄደ ቢሆንም በአራተኛ ቀጠሮ ላይ የሟች አባት ሳይገኙ ቀርተዋል። አባ ገዳ ጎበና ሆላ እንደገለጹት ቤተሰቡ ለእርቁ ፍቃደኛ ባለመሆናቸው ሂደቱ ተቋርጧል። አቶ አዱኛ ጉዳያቸውን ሳይለዩና ድርጊቱ ሳይታመን ጉማ ወይም የደም ካሳ አንቀበልም በሚል ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመውና እውነቱ እንዲወጣ እንደሚፈልግ ለአባ ገዳዎቹ ሲገልጽ ቆይቷል። ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ አንዱዓለም ግን ራሷ እንዳጠፋች በመግለጽ መከራከሩ በሁለቱ ወገኖች መካከል መግባባት እንዳይፈጠር አድርጓል። የቀድሞ ምክትል የሰላም ሚኒስትር ታዬ ደንዳ በካቴና አልታሰረም በማለታቸው ምክንያት ፍርድ ቤት ሳይቀርቡ መቅረታቸው ተገለጸ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታዬ ደንዳ በካቴና አልታሰረም በማለት አለመቅረባቸውን ተከትሎ ለነገ ታህሳስ 23 ቀጠሮ መሰጠቱን ጠበቃቸው ለአዲስ ማለዳ ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት በታዬ ደንዳ ላይ የተመሰረቱት 3 አዳዲስ ክሶች በሚመለከት በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለታህሳስ 22 ቀን መቅጠሩን ጠበቃ አበራ ንጉስ አስታውሷል። ይሁንና በችሎቱ ታዬ ደንዳ ማረሚያ ቤቱ ስላላቀረባቸው ፍርድ ቤቱ ለነገ ታህሳስ 23 ቀን 2018 ዓመተ ምህረት ቀጠሮ መስጠቱን አክለዋል። ማረሚያ ቤቱ ተከሳሹን ያልቀረበው በካቴና አልታሰርም ስላለ ነው የሚል ምክንያት መቅረቡና ይህንንም ለማረጋገጥ ወደ ማረሚያ ቤቱ እያቀኑ መሆኑን ተናግረዋል። ታዬ ደንዳ በቅሊንጦ ማረሚያ ቤት በነበሩበት ወቅት በካቴና አለርጂክ ስለነበረባቸው ለፍርድ ቤቱ በማሳወቃቸው ፍርድ ቤቱ ካቴና ሳያደርጉ እንዲወጡ ትዕዛዝ መስጠቱን በማስታወስ አሁን ላይ ያሉበት ማረሚያ ቤት ሌላ በመሆኑ ትዕዛዙ ስላልደረሰ ሊሆን እንደሚችል ግምታቸው አስቀምጠዋል። ታዬ ደንዳ ጥፋተኛ ናቸው ተብለው የ7 ዓመት ከ2 ወር እስራት ከተበየነባቸው በኋላ ከቅሊንጦ ማረሚያ ቤት ወጥተው በአባ ሳሙኤል እንደሚገኙ ጠበቃቸው የገለጹ ሲሆን ብይኑን ለመስጠት ቢጨርስም ተከሳሹ በሌሉበት ምንም ማድረግ ስለማይቻል ለነገ ተቀጥሯል ብለዋል። ታዋቂው አሜሪካዊ የትዊች ስትሪመር አይሾ ስፒድ በቅርቡ ወይም ምናልባትም በዚህ 2 ሳምንታት ውስጥ ወደ ኢትዮጵያ ይመጣል። ከ46 ሚሊዮን በላይ ተከታይ ያለው የአይሾ ስፒድ የተሰኘው ስትሪመር ከ5 እስከ 7 ቀን መሃል ወደ ኢትዮጵያ እንደሚመጣ አስታውቋል። የዓለማችን ዝነኛው ዩቲዩበር አይሾ ስፒድ ቀጣይ ሳምንት የአፍሪካ ቱር ይጀምራል። እስካሁንም የትኛውን የአፍሪካ ሀገር እንደሚጎበኝ ባይታወቅም ኢትዮጵያ ይመጣል ተብሎ ይጠበቃል።
ዛሬ በዓለም አቀፍ ደረጃ ከፍተኛ ሽፋን ካገኙት መረጃዎች መካከል በጀርመን ታሪክ ከፍተኛ የተባለውን የባንክ ዘረፋ ነው። ባለፈው ቅዳሜና እሁድ ወይም የፈረንጆቹ ገና ከባንክ ቤት አጠገብ በሚገኝ ህንጻ ግዙፍ ቁፋሮ በማካሄድ ዘልቀው የገቡት ዘራፊዎቹ 3200 የደህንነት ሳጥኖች መዝረፋቸውን ታውቋል። ምንም እንኳን ቀደም ብለው የወጡት መረጃዎች የተዘረፈው 35 ሚሊዮን ዩሮ የሚገመት ሀብት እንደሆነ ቢገለጽም ዛሬ ሲጣራ ግን ከ111 ሚሊዮን ዩሮ በላይ ሊደርስ እንደሚችል ተጠቁሟል። ይህ የላቀ ቴክኖሎጂና የኢንጂነሪንግ እውቀት ፈሰስ እንደተደረገበት የተጠቀሰው ከፍተኛ ዘረፋ ያመለጡበት ጥቁር ኡዲ RS6 መኪና መሆኗ ከመታወቁ በቀር ቅንጣት አሻራ እንዳልተው ተረጋግጧል። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበር። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።